ሰላም ሰላም ውድ የዩቲዩብ ተከታታዮች ዛሬ ደግሞ ኦክስፎርድን እንደዚህ አብረን እንሽከረከራለን ማለት ነው። መጠጥ ፍሪ ያገኘን ማለት ነው። በመንገዳችን ደግሞ ኢነርጂ ድሪንክ ከናገዋን በየሁሉም ቢልዲንጎች በስማ እዚህ ርካሽ ነው የሚሆነው። አሞን ላይ ቱሪስቶች ሰላም ቤተሰብ እንዴት ናችሁ? ከረጅም ጊዜ በኋላ ዩቲዩብ vlog ጀምሬያለሁ ማለት ነው። ዛሬ የምንገኝበት እንደምታዩት እዚህ ከተማ ብቻ ከ7 ሚሊዮን በላይ በአመት ቱሪስት ይመጣል። በጣም ትልቅ ከተማ ነው። በጣም ነው የሚያምረው። እዚህ ከተማ ላይ ምንም አይነት ቢልዲንግ የለም፣ ፎቅ የለም ያሉት ማለት ነው። የድሮ ኪነ ህንጻዎች ነው። ዛሬ ውጭ ሀገር ላይ የሚገኙ የኪነ ህንጻ ማየት የምትፈልጉ ሰዎች ይሄ ቪዲዮ ትክክለኛ ቪዲዮ ነው። የሚገርማችሁ ማለት ነው አሁን ያለውበት ከተማ የዓለማችን የመጀመሪያ ዩኒቨርሲቲ የሚገኝበት ነው። ከተማው ራሱ ላይክ ሙሉ ለሙሉ የዩኒቨርሲቲ ከተማ ነው ማለት ነው። ስለዚህ አንድ ባንድ ያስጎበኛችኋለሁ። እንደምታዩት እንዳለ እዚህ ከተማ የሚገኘው ሙሉ ለሙሉ ላይክ እንደዚህ አይነት ቢልዲንጎች ነው። ታወሩ ላይ ወጥቼ ሙሉ ከተማውን አሳያችሁና ከዛ በኋላ አንድ በአንድ አሪፍ ቦታዎች አሉ። የዚህ ከተማ ምርጥ የሚጎበኙ ቦታዎች አሉ። በተለያየ ጊዜ እዚህ የምትመጡ ሰዎች የምታዩት ቦታ አሳያችኋለሁ ማለት ነው። ሌትስ ጎ አብራችሁን ተከታተሉ። ታወሩ ላይ ወጥተን ማለት ነው ሙሉ ከተማው የሚታይበት ቦታ ነው የምንሄደው። የሚገርማችሁ ነገር ይሄ ዩኒቨርሲቲ ነው እና የዓለማችን ትልቁ የመጀመሪያው ዩኒቨርሲቲ ነው። እስቲ ውስጥ ካስገቡን ሜቢ እንሄዳለን፣ ግን አይፈቀድም ወደ ውስጥ መግባት። እንደምታዩት በእንደነዚህ አይነት በሮች የተዘጋ ነው። እውነት ለመናገር መግባት አይ ቲንክ የተከለከለ ነው። ስለዚህ ታወሩ ላይ ወጥቼ ሙሉን አሳያቸዋለሁ ማለት ነው። መግባት የምንችላቸው ቦታ ላይ ደግሞ እንገባለን። አያምርም? ቢልዲንጎቹ በጣም ነው የሚያምሩት። ያ ዩኒቨርሲቲ ምንድን ነው ብላችሁ እያሰባችሁ ነው። እዚህ የሚገኘው ዩኒቨርሲቲ ኦክስፎርድ ዩኒቨርሲቲ ይባላል። ያው ኦክስፎርድ ዩኒቨርሲቲ ደግሞ ታውቃላችሁ የዓለማችን የመጀመሪያ ዩኒቨርሲቲ ነው። እዚህ ከተማ የሚገኙ ባሶች ግሪን ናቸው፣ አረንጓዴ ባሶች ናቸው። ምክንያቱም አሁን ያለነው ዩኬ ውስጥ ነው እና ብዙ ሰው ወደ ለንደን ነው የሚሄደው ማለት ነው ለመጎብኘት ሲሄድ። አሁን ይሄን ቪዲዮ ስቀርጽ በጧት ነው ይሄን ቪዲዮ እየቀረጽኩ ያለሁት። እንደምታዩት ግን እንቅስቃሴ አለ። ከእንቅልፌ ተነስቼ ነው። ቁርስን ላልበላውም ዛሬ። እስኪ የሆነ ነገር አብረን ሄደን እንበላለን። መጀመሪያ ግን ታወሩ ላይ መውጣት አለብኝ፣ ምክንያቱም በኋላ ከሆነ እንዳልኳችሁ ነው እዚህ ከተማ በጣም ቱሪስት ይበዛልና ያ በኋላ ላይ ታወሩ ላይ መውጣት በጣም ሊያስቸግር ይችላል። እሺ እዚህ ከተማ የሚገርማችሁ ነገር ሳይክል በጣም ነው የሚጠቀሙት። አያችሁ ባሶቹ እዚህ ኦልድ ባሶች ናቸው። እዚህ ፎሪነር ብዙም አይበዛም ይሄ ከተማ ላይ የሚገርማችሁ። በተለይ ሀበሻ ምናምን ብዙም የለም ማለት ይቻላል። የተወሰነ ነው ያለው። እዚህ ከተማ ላይ የሚበዛው ስቱደንት ነው የሚበዙት፣ ተማሪዎች ይበዛሉ። እነዚህ ምንድን ናቸው ቤቶች ካላችሁ ቸርች አይደለም ዩኒቨርሲቲ ነው እንዳለ። ኦክስፎርድ ዩኒቨርሲቲ ብዙ ላይክ የቀለሜዎች ቦታ ነው። በቃ ትምህርት የሚችሉ ሰዎች ምናምን ሰቃዮች የሚማሩበት ቦታ ነው። እንደ ድንገት የሚገርማችሁ እያጣራው ነበርና አይ ቲንክ አንድ ከኢትዮጵያ 3 ፕሮፌሰሮች ምናምን እዚህ የሚያስተምሩ አሉ ሲባል ሰምቻለሁ። ያው በወሬ ደረጃ ነው። ይሄ ደግሞ ያኮራማ ነው፣ ደስ ይላል። እንደዛ ሆኖ አምንም ቢልዲንጎቹ ኧረ በስመ አብ ተጠቡበት የተሰራ ከተማ ማለት ይሄ ነው። እሺ ይሄ አሁን የምናየው ፊት ለፊት የለም፣ እዛ ጋር ሄደን ነው ማለት ነው።
ማለት ይሄ ነገር ክፍት ነውና እስቲ እንግባ። አያስገቡንም ውስጡ በነገራችን ላይ በጣም ነው የሚያምረው። ዋው አያችሁ፣ ኧረ በስመ አብ በጣም ነው የሚያምረው። ማርያምን እኔ ራሱ ገብቼ አላውቅም እዚህ ውስጥ የገባውም ነበረ። ይሄ ዩኒቨርሲቲ ነው ማለት ነው። ወደ ውስጥ ለተማሪ ብቻ ነው የሚፈቀደው። እዚህ ጋር እንደምታዩት ክሎዝድ ይላል ለቪዚተር። በዛ በኩል ነው ደግሞ ማለት የምንችለው። ቻች አንዳንዱ ቦታ የሚገባበት ቦታ ካለ እየገባ እንሄዳለን። ነው የሚገባው። ዩኒቨርሲቲ ቸርች ውስጥ ገብተን ነው። አያምርም? ከተማው ሙሉ መደዳው ሙሉ ከተማው እኮ እንደዚህ ነው። ላይክ ዝግ ነው እንዴ? ዝግ ሆነ ተመልሰን እንመጣለን። ቸርች ኢዝ ፍሪ ቱ ቪዚት ይላል። በነፃ መጎብኘት እንችላለን። ቸርች ሃይማኖት ያለው ቸርች ግን ይሄ ቸርች እንኳን ያምራል። አምሮም ውስጥ ይሄ የዩኒቨርሲቲው ቸርች ነው። አይ ቲንክ እዛ ጋር ላዩ ላይ ተቀምጦ ነው ምናምን ቄስ የሚያስተምር። ያው እስቲ ወደ ታውሩ ደግሞ እንውጣ። ያው አሁን ላይ ማንም አይገለገልበትም። ቸርቹ እንዲሁ ለጉብኝት ነው አሁን ላይ። Hi, I would like to visit the tower. ወደ ታወሩ ላይ ስትወጡ ክፍያ አለው። ከፍላችሁ ነው ታወሩን የምትጎበኙት ማለት ነው። ይሄ ምግብ በልቼ ነው ይሄን ደረጃ ወጥቼ ደህና ምግብ መብላት አለብኝ። ወፍ አገኘን እዚህ ጋር። ሌትስ ጎ። ወደ ላይ ስንወጣ የምናገኘው ይሄን ነው ማለት ነው። አያምሩም? ዩኒቨርሲቲው በስማ ሳሩ ደግሞ በቅሏል። ዋው! ሳሩ ብቻ ራሱ ስቴዲየም ነው የሚመስለው። እና ይሄ ቪው እዚህ ጋር ነው። በቃ በጣም ነው የሚያምረው። ይሄ ዩኒቨርሲቲው ነው። ላይክ ውስጡ ነው ዝም ያለ ነው፣ ሰው የለም ምናምን። መች ነው የሚማሩት እነዚህ ሰዎች? ከሩቅ ላሳያችሁ። ይሄ ደግሞ ጥጉ ነው፣ የከተማ ጥጉ ማለት ነው። እስከሚወጣ ድረስ እንደዚህ አይነት ቢልዲንግ አስቡት። ወደዚህ ከተማ መታችሁ ላይክ አንድ ቀን ሙሉ ራሱ አይበቃችሁም ሀገሩን ሙሉ ጎብኝታችሁ ለመጨረስ። እና እስቲ በዛ ሳይድ ደግሞ ሂደን ደስ የሚለው ሰው የለም እንዴ? አንድ ሰው አለ እያቸው እንደዚህ ተቃቅፋችሁ ነው ሰው የምታስተላልፉት። ይሄ ደግሞ በአዘር ሳይዱ ነው። እንደምታዩት ስልኬ እንዳይወድቅ ብቻ
ዋው ይሄ በቃ ላይክ ድሪም ቦታ ነው። ሁላችሁም እዚህ መታችሁ መጎብኘት አለባችሁ። አያምርም ቪው? ዋው እዛ ጋር ደግሞ ከከተማው ላይክ እንደ ኦኬ በኋላ እንሄዳለን። እዛ ጋር የምታዩት ሜዳ ማለት ነው። እዛ ጋር ማሳያችሁ ሜዳ ትልቅ ፓርክ ነው። በቃ ሂውጅ ፓርክ አብረን ሂደና ያለን ማለት ነው። አያችሁ ሙሉ ከተማው እንደዚህ አይነት ቤት ነው። ገራሚ ነው። ስልኬ ግን ቢወርቅ መመለሻ አይኖረውም። ማይክ እየዞርኩ ነው ማለት ነው። አሁን ታብሩ ላይ ስለወጣው በአራቱም ማዕዘን መዞር ስለምችል እየዞርኩ ነው ማለት ነው። ሰው አለ እዚህ ጋር እንዴት እንደማልፍ ራሱ አላውቅም። ዋው አያችሁ ያንን ቤት፣ ያ ቤት አሁን ሰው ይኖራል። ላይክ ይሄ ቤት የሚኖር ሰው ህይወቱ አስቡት። ላይ መኝታ ቤቱ ምናምን ላይክ ቫይብ የሚያደርግበት ቦታ ዋው ሙሉ ቦታው ላይ ወደዛ ሌላ ታው ወደዛ ሌላ እንዳለ ይሄ ከተማው የምታዩት የቤት አሰራሩ ምናምን እዚህ ጋር ማለፍ አለብን ካሳለፉ። ምክንያቱም እዚህ ዞሬ ሙሉ ነገር ላሳያችሁ እችላለሁ። ከዛ ዲቴይሉን ደግሞ አንድ ባንድ እየዞሩና አይደለም ማለት ነው። ይኸው በዛም ብንዞር እንደዚህ አይነት ቤቶች ነው ያሉት። እንደዚህ አይነት ቤቶች ላይ ዩኬ ውስጥ ቢልዲንግ ነው የሚበዛው፣ ላይ ሞደርን ቢልዲንግ። እዚህ ጋር ግን እንደምታዩት ኦልድ ነው ያለው። እንደዚህ አይነት ቦታ ነው መኖር። ከስባችሁ ጸጥ ያለ ከተማ ዋው። የሚገርማችሁ ብዙ ሰው ብሎግ አልሰራም። የከተማ ላይ ብዙ ሰው አልመጣም። የዩኬ ሰው ሁላ መጥቶ አልጎበኘውም ይሄን ከተማ። የመጀመሪያ ሰው ብሎግ እዚህ ከተማ ላይ የምሰራው እኔ ነኝ ማለት ነው። እዚህ ከተማ ላይ መጥቶ ብሎግ የሰራ ሰው የለም። የመጀመሪያ ሰው እኔ ነኝ። ከዛ በኋላ እዚህ ጋር ቆማችሁ ትንሽ ቫይብ ታረጋላችሁ። እዚህ ጋር ደስ ይላል። በቃ የሆነ ንፋሱ ደስ ይላል ምናምን እና ትንሽ ቺል አድርግና ቀጣዩን ደግሞ አሳያችኋለሁ ማለት ነው። ወርጄ ተከታተሉ። ይሄ የታውሩ ፊት ለፊት መውጫ ነው እንደምታዩት። ይሄ ምንድን ነው ብላችሁ የጠይቃችሁ ነው። ቸርች ነው የሚመስላችሁ? ቸርች አይደለም። እዚህ ትልቁ የዓለማችን ትልቁ ላይብረሪ ይሄ ነው እና መግባት አይቻልም፣ ግን አውቀን በገገማ ውስጥ ሄደን መግባት ፈልጌ ነው እንለዋለን። ምን እንደሚለን ማለት እዚህ ጋር እንደምታዩት ሰው መግባት አይችልም ምናምን ነው የሚለው። ከዛኛ ግን በገገማ አያምርም? አጠገቡ ለአጠገቡ እሺ ይሄው ሰው እየሄደ ነው ምናምን። እዚህ ጋር እንደምታዩት ነው መግባት እኮ እንደማይቻል አውቃለሁ፣ ግን በገገማ ሄደን እንገባለን። Oh, okay. What kind of place is this? It's a library, so I'm not allowed to. Do I have to buy something or? Okay. Oh, ቅድም የነበርንበት ታወር ይሄ ነው። ያቺት ቅድም እዛ ላይ ነበርን ማለት ነው። ይሄ ሰዓቱ እና ሰውየው ደግሞ ሲሪየስ ነው ሰውየው። እንዴ አረፍታ ምንድን ነው ፊት ሆኔ ኮንቂ ነው። ይሄንን አንብቤያለሁ እያወቅሁ ነው የሄድኩትና ላይብረሪ ሰማችኋ? የዓለማችን ትልቁ ላይብረሪ ነው። አሁን እየተራመድኩበት ያለ ቦታ መሬት ስር ነው ላይብረሪ። ኢማጂን ፊልም ላይ የምታዩት ላይብረሪ እዚህ ነው። ላይክ መሬት ስር በመሰላል ምናምን ተኪዶ ምናምን ኦልድ መጽሐፍ ምናምን በቃ ፓወር መጽሐፍ ምናምን የምታዩት የሚሰራው እዚህ ነው እና አይቻልም ማለት እስቲ ሌትስ ጎ። እዛ ደግሞ ገራሚ ነገሮች አሉ። እስቲ እዚህ አካባቢ ኦልሞስት ጨርሰናል። እስቲ ውስጡን ላሳያችሁ። ግን እግዚአብሔር እኔ እኮ ውስጡን በቃ ያ እንዴት ወድጄ ልሞት እንደሆነ ሰው ደግሞ ተለክሮ ይቆማል። አያችሁ ውስጡን ከሩቅ ነው የማሳያችሁ። ምን አይነት ሰው ነው እዚህ የሚማረው እያላችሁ ነው። በጣም ቀለሜ የሆኑት ምናምን ነው እዚህ የሚማሩት። ቀለሜ ሆኖ ይጠበቅባቸዋል።
አያችሁ ቱሪስት በየቦታው ላይ ወደ አሁን ጠዋት ነው እኮ ገና አልጀመረም። እዚህ ጋር የምታዩት ከዓለም የማይመጣ ቱሪስት የለም። በጣም ታዋቂ ቦታ ስለሆነ ማለት ነው። እና ወጣት ነው ያለው ደግሞ እዚህ ከተማ። ደስ የሚለው የምታዩት የሳይክል ከተማ ነው። ከመጎብኘት የተነሳ ብዙ መኪና ራሱ አይጠቀሙም። ይሄ ቦታ አሁን የምረግጠው ቦታ ላይብረሪ ነው ስላችሁ ሃው እያላችሁ ነው። እስቲ ላሳያችሁ እንዴት ላይብረሪ መሆኑን። ውስጥ መግባት ካልቻልን ማረጋገጫ አንድ ነገር አለ ማለት ነው። ማረጋገጫው ምን እንደሆነ ታውቃላችሁ? ይሄ መስኮቱ ነው። ይሄ መስኮት ነው። ይሄ የምታዩት መስኮት ነው ማለት ነው። ላይክ የላይብረሪው መስኮት ብርሃን መግቢያ ነው። ብዙ ቦታ አለው። ያ ይሄ ተያይዞ ይመጣና ከዚህ ጋር ይያያዛል። በቃ ላይብረሪ እዚህ ግን አይ ቲንክ መግባት የሚቻል መሰለኝ። ይሄ ሃሪ ፖተር ሐኪም ቤቱ የተቀረጸበት ሲኑ የተቀረጸ እዚህ አይደለም። ኦ እዚህ መስሎኝ አይደለም። ይሄ ላይብረሪ ነው። ሌትስ ጎ ኔክስት። ገና ገራሚ ቦታዎች አሉ። የተከታተላችሁ ዛሬ አብረን ፈታ ነው የምንለው። ደግሞ ሰብስክራይብ ማድረግ እንዳረሱ። ይሄን ቪዲዮ ያያችሁ ያላችሁ ሰዎች ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳረሱ። ቦድሊያን ነው የሚባለው። ቦድሊያን ላይብረሪ ብላችሁ ሰርች ብታደርጉ ደግሞ በደንብ ታገኛላችሁ ማለት ነው። ያ ወይ አሁንም ማሳያችሁ ነገር አለ ወይ መጀመሪያ ፊልም ላሳየው። ይሄ ማለት ነው ይሄ ፊልም ላይ የሚመረቁት የለም ላይ ትምህርት ሲመረቁ እንደ ፍርድ ቤት የሚመስል በጣም ውስጡ የሚያምር ነገር የለም። እሱ ነው። ክፍት ከሆነ ገብቼ እናያለን ማለት ነው። ገብቼ እናያለን ማለት ነው። ያ ይሄ ነው። ይሄ ሃሪ ፖተር ሐኪም ቤቱ ውስጡ የተቀረጸበት ቦታ ነው። ሃሪ ፖተር ፊልም በጣም ታዋቂ ውስጥ አንዱን ላንሳላችሁ ብዬ ነው። ኦክስፎርድ ያልተቀረጸ ፊልም አለ ብላችሁ ነው ግን ሊንክ መግባት አንችልም፣ ዝግ ነው። ኦኬ ሌትስ ጎ። ይሄ ደግሞ ምንድነው? እኔ ራሱ አላውቅም። ይሄንን ደግሞ የሆነ ነገር ነው የሚለው። ኦ ላይብረሪ ነው ነው ሙዚየም ነው። ኦፍ ኮርስ ይሄ ነገር ሙዚየም ነው። እስቲ ወደዛ እንሂድ፣ ፊት ለፊት እንሂድ። ያ ምን እንደሆነ ገምቱ። ሁለቱን ዩኒቨርሲቲ የሚያገናኝ ድልድይ ነው። በጣም ፌመስ ነው። ለምን እንደሆነ አላውቅም። ሰው ፎቶ ያነሳል እና መግባት አይቻልም። ግን እኔ እንደድሎኝ ገብቻለሁ። አይ ቲንክ ውስጥ ገብቼ ሁላ ቪዲዮ ቀርጫለሁ። ይሄ ድልድዩ ላይ ቆሜ ማለት ነው። ያው የገባበት መንገድ አለ። አልናገርም እሱን ፓርት፣ ግን ማንም አይገባም። ይኸው እዚህ ጋር እንደምታዩ ሰው ፎቶ ያነሳል ምናምን፣ ግን አይገባም። ይሄን ድልድይ ያ ፌመስ ነው በጣም። ለምን እንደሆነ አላውቅም ለመናገር። አያችኋት ሰው ምናምን ፎቶ ይነሳበታል። እዚህ ቀለበት ሁላ ያደርጋሉ ሰዎች ምናምን። ይሄ ፌመሱ ነው። ውስጥ ገብቻለሁ። አይ ቲንክ ቪዲዮ አለ ሜቢ አሳያችሁ ይሆናል። እስከምጨ አሳያችኋለሁ። ሌስ እንቀጥል፣ እንጓዝ። ኦኬ ሌላ ሰፈር ደግሞ እየሄድን ነው። እሺ አሁን እንዲያውም እንትን ላሳያችሁ ላይክ በጣም እንትን የሆነ በጣም የሚያምር መጽሐፍ ቤት አለና እሱን ነገር አሳያችኋለሁ። ነው አይ ቲንክ ፍሪ መግቢያ አለው፣ ግን እንደ ላይብረሪ መጎብኛ ነው ምናምን እንሰራለን። ብዙ ላይብረሪ ውስጥ ገብተን ግን ትልቁ መጽሐፍ ቤት ምናምን አሳያችኋለሁ። አይቶ ስኩተር በስኩተር ልቀርጽ ነበረ ምናምን፣ ግን ለምንድን ነው ያልቀረጽኩት? ንፋስ ነው በጣም ምናምን። ፀጉሬ ደግሞ ንፋስ ያስቸግረኛል ምናምን። በቃ አንድ ቦታ አይቀመጥም። መጽሐፍ ቤቱ ይሄ ነው። ቅድም የተሳሳተ ቤቱ ነው የገባሁት። መጽሐፍ ሲሸጥ እንደዚህ ነው። በቃ ቆይ ላሳያችሁ እንዴት እንደሚያምር አስማቲታ። መጽሐፍ ቤቱ ፎቶ ተነሳ ነው የሚለው። መጽሐፍ
ከዚህ ጥያቄ ሁሉ በኋላ ጥያቄያችሁ የሚሆነው ለሰው የት ነው የሚኖረው እያላችሁ ይሆናል። ሰው የት እንደሚኖር ላሳያችሁ። ሰው አብዛኛው ሰው ይሄ ቤት ነው፣ ይሄ መኖሪያ ቤት ነው። ይሄ ደግሞ የሚገርማችሁ ገና ወይዘር ነበረ ከቤት ስወጣ ማለት ነው። እና እንደምታዩት ሰማዩ ጠቁሯል። በጣም ነው የሚያስጠላኝ ማለት ነው። እንደዚህ ቪዲዮ ሰማይ ሲጠቁር ምናምን ቪዲዮ በጣም ነው የሚያናደኝ። እሺ አሁን እየወጣን ነው ከኮሌጆቹ ሰፈር ማለት ነው። ወደ ሌላ ሰፈር እየሄድን ነው። ዝም ብለን ዶራ እነዚህ ሰው ዝም ብለን እንከተል እስቲ አስገቡ። በምንድን ነው ከእነዚህ ሰዎች በምንድን ነው የምንለየው? መግባት አልችልም ይችላል። ማንም ላይ ሰውዬው እኮ ነው የሚያባረኝ። እና የታለ የሚኖሩ ሰዎች እያላቸው በቃ እና ግን የተመሰለ ስለዚህ ሰውዬው ሳይፈጠኝ በፊት እኔ ልውጥ ነው ተቀጣይ ጉዞት ማለት ነው። መጀመሪያ መብላት አለብኝ ማለት ነው። አይ ወይ ከሙዚየሙ በኋላ እበላለሁ። ይሄ ደግሞ ምንድነው? ይሄ አያምርም? አይ ቲንክ ስገምቱ እዚህ ውስጥ ላስገባ ነበረ። እኔ እንጃ ምን እንደሆነ አላውቅም። የሆነ የአንድ ግለሰብ ቤት ነው የሚመስለው። ቤት ሲታይ መግቢያ የለውም፣ ምንም መግቢያ የለውም። ኦኬ ጉዟችንን ቀጥሎ Hey, what kind of place is this? Is this a school or is a college? Oh, okay. Oh yeah, thank you. ኮሌጅ ነው። ቤተ መንግስት ነው አላልኩም፣ ኮሌጅ ነው። ኦኬ ኮሌጅ ነበረ ማለት ነው። የማይደረስ ቦታ የለም። ሙዚየሙ ደረስ። ሙዚየሙ ራሱ ይሄንን ይመስላል። ትንሽ ላሳያችሁ። ይሄ ሙዚየም ነው። ውስጡ ምን እንዳለ አብረን የምናየው ይሆናል። ብዙ ሙዚየም አለ። እውነት ለመናገር እዚህ ከተማ ነፃ ነው። ሙዚየም መግባት የምትፈልጉ ሰዎች ምናምን ነፃ ነው። ምንም ብር መክፈል አይጠበቅባችሁ። ግን በጣም ነው የሚያምረው ከምነግራችሁ በላይ ላይ ይሄው እንደምታዩት ይሄ ሙዚየም ነው። እዚህ ጋር የሚገርማችሁ አድርቀውት ነው። ይሄ ትክክለኛ ራሱ ቢር ነው። አሻንጉሊት ምናምን እንዳይመስላችሁ መርፌ ተወቅቶ ምናምን አድርቀውት ነው። እዚህ ጋር የሚገኙ እንስሳቶች ሁላ ደርቀው ነው እንጂ ራሳቸው ናቸው። እዚህ ጋር ጥርስ አለ። ይሄ የዌል ጥርስ ነው። ያው ሙዚየም ልነግራችሁ ምናምን ሳይሆን ትንሽ አንዳንድ ሁለት ነገሩ አይታይት እናደርጋለን። አሜሪካን ብላክ ቢር ይላል እንደምታዩት እና አድርቀውት ነው። እዚህ ጋር እንደምታዩት ተማሪዎች ምናምን አሉ። እዚህ ጋር ደግሞ ዳይኖሰር አለ። የዳይኖሰር አጥንት አለ። ያ ሁሉንም አላስጎበኛችሁም። ይሄ ራሱ ለብቻው አንድ ቪዲዮ ያስፈልገዋልና ዝም ብዬ አሪፉን ያችሁት ዳይኖሰር አሪፉን። እሺ እዚህ ጋር ላይክ ሰው ሊስብ የሚችለው
እኔ በተርፍላይ ደስ ይለኛል ነው። ይሄ በተርፍላይ እንዳለ እዚህ ጋር የምታዩት ሁሉ ደርቀው ነው ላይክ ኦሪጂናል ናቸው። መርፌ ተወቅቶ ምናምን ደርቀው ነው እዚህ ውስጥ የሚቀመጡት ምናምን። እስቲ እንሂድና እዚህ ጋር ይሄ ላይክ የእንስሳቶች ምናምን ነው። በስቴፕ በስቴፕ ነው ያለው። እዚህ ጋር ደግሞ አሳ ምናምን አለ። ተማሪዎች ስላሉ ባንረብሻቸው። እዛ ጋር ተማሪዎች አሉ። እስቲ ውስጥ እንግባ። ውስጥ እንግባና ደግሞ እና አያችሁ አያምርም? በጣም ትልቅ ነው። እዚህ ቤት ውስጥ የሌለ ነገር ገምቱ። በደረጃ ነው ያለው። አይ ሚን ግራውንድ ፕላስ 1 ግራውንድ ፕላስ 2 እንደዛ ብሎ ነው ያለው እና ሁሉም ላይ የተለያዩ ነገሮች ነው። ይሄ ብቻ አንድ ቀን ይፈልጋል ላይ ቪዲዮ ብቻ ግን የዓለማችን ተሰብስቦ ነገር እዚህ ላይ ይገኛሉ። ከላይ ወደ ታች ያሳያችሁና ሙዚየሙ መታችሁ ልትጎበኙ በአጭሩ እንደዚህ አድርጌ ያሳያችሁ። ወደ ታች አያችሁ ከዚህ ጀምሮ እስከዛ ድረስ የሚጎበኙ ናቸው። በየሁሉም ቢልዲንጎች የሚጎበኙ ነገር አለ። ያው ፍሪ ስለሆነ እዚህ ከተማ ስትመጡ እና እንዴት ነው ከኔ ገፋ እያላችሁ ነው። ዩኬ ውስጥ አብዛኛው ሰው የሚገርማችሁ ማለት ነው ሲሄድ ወደ ለንደን ነው የሚሄደው። ያው ቢልዲንግ አለ፣ ትላልቅ ቢልዲንግ ብሪጆች ምናምን አሉ። ከዛ በዘለለ ግን እንደዚህ አይነት ውብ ከተማ ላይክ ዩኬ ላይ የሚገርማችሁ እዚህ ብሎክ ተሰርቶ ራሱ አይቆም። ነጮች ነው የሚያውቁት ይሄንን ቦታ ማለት ነው። ላይ በጣም ከ7 ሚሊዮን በላይ ቱሪስት ማለት ኢማጂን አድርጉ በቀን ምን ያህል ቱሪስት ሊሆን እንደሚችል። ስለዚህ ዩኬ ውስጥ አሪፍ እንደዚህ አይነት ምርጥ ቦታ አለ። ሁላችሁ ስትመጡ ላይክ ለንደን ላይ ሮጣችሁ ማለት ነው ለንደን ብሪጅ ጋር ብቻ ሄዳችሁ ፎቶ አትነሱ። እንደዚህ አይነት ከተሞች ሄዳችሁ እየጎበኛችሁ አሁን በደንብ አሳያችኋለሁ። ቁርስ እንበላለን። ያው ርቦኛል። የተወሰነ ቦታ አሳይቻችኋለሁ። አሁን አካባቢ ቀለል ያለ ምግቦች ከቻርጀር ልናገኝ እንችላለን። ውስጥ ገባ ብሎ ነው ያለው። ሁሉ ነገር አለው ላይክ እንደ ማርኬት አይነት ነው። ይሄ ቤት አሪፍ ነው፣ ግን ቻርጀር ቦታ እንዳላቸው አላውቅም። ቻርጅ የላቸውም እዚህ። እዚህ ቻርጅ አላቸው። እዚህ ተመልሰን እንመጣለን። እዚህ ጋር ቻርጅ እያደረኩ ምግብ መብላት ይችላል። እዚህ ጋር ፋስት ፉድ አለ። ይሄ ዶነር ቤት ነው።
ይሄ ምንድነው? እውነትን እኮ የማላውቀው ምግብ መብላት አልፈልግም። ይሄ በቃ የሆነ ማርኬት አይነት ሰፈር ምናምን ነው። አይ ፋስት ፉድ ምናምን የምታገኙበት ይሄ ቤት ደስ ይላል። ቻርጅ ቦታ አለ። ኦኬ እንትን አለ እዚህ ጋር የምታዩት ሉላስ ኢትዮጵያን ኮፊ ይላል። የሀበሻ ሻይ መጠጫ ቦታ አለ ማለት ነው። ስለዚህ የሆነ አይ ቲንክ እንትን አለ ታዩን። አሁን ምግቡን ሞክረን እየመጣን ነው። ሀበሻ ቤት ሀበሻ ሬስቶራንት እንደ ድንገት ገብቼ ነበረ። ኮፊን ጠጣው። የኢትዮጵያ ቡና ናፍቆ የነበረ ከስንት ጊዜ በኋላ ነው። ኦኬ ኖ ፕሮብለም። እና የኢትዮጵያ ቡና ከረጅም ጊዜ በኋላ ነው የጠጣሁት። የሚገርማችሁ በጣም ይጣፍጥ ነበረ ቡናቸው። ያው እንደ ድል ሆኖ ቪዲዮ አልቀረጽኩም፣ ምክንያቱም እዛ ውስጥ መክፈል የነበረብኝ በስልኬ ስለሆነ በማለቅ አቋርጬ ነበረ። እና እንትን የላቸውም ይሄ ክትፎ ምናምን። እኔ በጣም ወዶ ክትፎ ነው። ክትፎ ምናምን የላቸውም። ያላቸው ምግብ የጾም የፍስክ ነገር ነው። ሽሮ፣ ምስር ወጥ ምናምን ያላቸው። እና እኔ እንትን በላው። ምንድነው የሚባለው በአማርኛ አላውቀውም፣ ግን ፐምኪን ነው የበላሁት። ላይክ ቄስረ ፐምኪን፣ በቃ ፐምኪን ነው የበላሁት። በጣም ይጣፍጥ ነበረ ፐምኪናቸው ምናምን። ቁርሴን አሪፍ በፐምኪን እና በቡና ጀምሬያለሁ ማለት ነው። አሁን ደግሞ እንትን እንሄዳለን ማለት ነው። ላይክ ምንድነው በቦት ምናምን የሚዞሩ ከተማው ቦታ እንሄዳለን ማለት ነው። ይሄ እንደምታዩት ማርኬቱ ነው። ስለዚህ ወደዛ እንሄዳለን። ሌትስ ጎ። ፍሪ ያገኘም ማለት ነው። በመንገዳችን ደግሞ ኢነርጂ ድሪንክ can I get one? Thank you. ነፃ መጠጥ አገኘም ማለት ነው። እዚህ ጋር ሰው እንትን እያለ ነው። ስለዚህ ኢነርጂ ድሪንካችን አግኝተናል። ምንድነው የሚለው? ያበደ ደግሞ አሪፍ ቢልዲንግ አገኘን እዚህ ጋር ደስ የሚል የሚያምር። እስቲ ይሄንን መግባት ከቻል ቼክ እናደርጋለን እግረ መንገዳችንን። ይዘው ፀጉሩ ዳርዳሩ ሳይመለጥ መሀሉ ብቻ ነው የተመለጠው። እኔ ፀጉሬ እንደዚህ ሆኗል ማለት ነው ወደፊት። ይገርማል ግን ኦኬ አይ ቲንክ ምንድነው ይሄ? በጣም ነው የሚያምረው። እግዚአብሔር በስመ አብ። ይሄ ውስጥ ቢያስገቡን ጥሩ ነበር። አያችሁ ከሩቅ ራሱ እንዴት እንደሚያምር። ውስጥ ደግሞ አስቡት። በቃ ከዚህ ጀርባ ያለ ነገሮች ምናምን ደግሞ አስቡ። ላይ ይኸውኛ ቀይ እዚህ ጋር አለ ማለፍ አንችልም። ያ እዚህ ወር ላይ እንመለሳለን። እንግዲህ እዚህ ጋር ጠባቂ ያለው ታለፈ። እዚህ ዩኒቨርሲቲው እዚህ ካርድ ከሌላችሁ እዚህ ዩኒቨርሲቲ መግቢያ ከሌላችሁ እዚህ ቆጣችሁ ግን አያምር ነበር። ያው እግዚአብሔርን አንደኛ ወይት እስቲ እንሂድና በዛ በኩል ላሳያችሁ። ላሳያችሁ ይሄ ቦታ እንዴት እንደሚያምር ላሳያችሁ። አያምርም? ገራሚ ቦታ ለፎቶ ሰው እዚህ ጋር ይነሳል ምናምን። ዝም ብዬ ዘልዬ እዛ ውስጥ ብገባ ደስ ባለኝ። አሁን ነው
አላውቅም ምንድነው እንዳትሉ እኔ እንጃ እኔ ራሴ አላውቅም ግን በጣም ነው የሚያምረው ያ ወደዛ ደግሞ እናለን እዚህ ከተማ ያሉ ቢልዲንጎች በቃ ምን እንደምላችሁ እውነት በዚህ በኩል ደግሞ መጥቼም አላውቅም ዋው ምን ልበልሽ አሁን ይሄንን ኢስት ሲያምር በስመ አብ ሲያምር በቃ ምን እዚህ ጋር መሬት ምናምን ነው ሰው ይበዛል ምናምን እንጃ ምን አይነት ቤት እንደሆነ ይሄ ደግሞ እንዳለ በቃ ጠባቂ ያለ ውስጥ እንዳገቡ ወይ የዚህ ሀገር እስቲ ስለዚህ ከተማ ትንሽ ልንገራችሁ አሁን ደግሞ በማል ብሬክ እንወዝና ትራቨል ከምናደርገው ላይ ስለዚህ ከተማ ትንሽ ልንገራችሁ ይሄ ከተማ ኦክስፎርድ ሲቲ ይባላል ላይክ ከለንደን 1 ሰዓት ከበርሚንጋም 1 ሰዓት መሃል ላይ ነው የሚገኘው እና የሚገርማችሁ በጣም ቱሪስት ከመብዛት የተነሳ ላይክ እንዳልኳችሁ ከ7 ሚሊዮን በላይ ቱሪስት ነው በአመት የሚጎበኘውና ሰው ከመብዛት የተነሳ ከለንደን ወደ ኦክስፎርድ የሚሄድ 24 አወር የሚሄድ ባስ አለ ትሬን ሁሌ ያለ ነው ግን ባስ ደግሞ ለቱሪስት በቃ ቱሪስቶች በጣም ስለሚበዙ ተብሎ 24 ሰዓት ምሽቱ ሙሉ የሚሰራ ባስ አለ ከለንደን እስከዚህ 1 ሰዓት ነው መጣችሁ መጎብኘት ትችላላችሁ እኔ እንደውም ዛሬ የተወሰኑ ቦታዎች ነው እያሳያችሁ ያለሁት ላይክ በቃ ገራሚ ውስጡ ስትገቡ ምናምን ብቻ በሌላ ቪዲዮ ደግሞ እሰራለሁ ግን አሁን ላይክ የተወሰኑ ቦታዎችን አሳያችኋለሁ ማለት ነው ሰው ያፈጠጠብኝ ነው እኔ ሰው አልፈራም ግን ያው ሰው ያፈጠጠብኝ ነው ሌላ ስለዚህ ከተማ ምን ልንገራችሁ ያ ብዙ ፊልሞች ተሰርተዋል ያልተሰሩ ፊልሞች የለም እና ሃሪ ፖተር ምናምን እንደነገርኳችሁ ሌላ ምን አለ ብዙ ቦታዎች ላይክ ፈን ለማድረግ ደግሞ ላይክ ቦሊንግ እንደዚህ ጎልፍ ምናምን መዝናኛ ቦታዎች ምናምን ትልቅ ሞል አለ ሜቢ ሞሉን እንኳን አሳያችኋለሁ ምናምን እንደዚህ አይነት ቦታዎች አሉ በቃ በጀልባ በቦት ማለት ነው እንዳለ ሙሉ ከተማ ውስጥ ለውስጥ መዞር ትችላላችሁ በውሃ ማል አለ ውሃው ላይክ ብሉ ነው የሚገርማችሁ ዛሬ ወይዘሩ ስለሚያስጠላ ነው እንጂ ላይክ በቃ ይገርማችኋል ጧት ስወጣ አታዩ አሁን እየበረደኝ ነው ጧት ስወጣ ላይክ በቃ ፀሐይ ምናምን ነበረ አሁን ግን ፀሐዩም የለም ሄሎ አይ ስለዚህ ምልላችሁ ነበረ ሰው እኮ ያፈጠብኝ ነው እዛ ነው እና በቃ ይሄን ከተማ ምናምን ኑና ጎብኙ ምናምን አሪፍ ነው ሌትስ ጎ አሁን ወደ የሚቀጥለው ፓርታችን ሂደና ያለን ማለት ነው የተወሰነ ፓርት ነው የሚቀረን ተከታተሉኝ እስከመጨረሻ ይመቻችሁ ከዚህ በደንብ ይታያል አያችሁ በጣም ረጅም ነው ይሄ ውሃ ከተማ ውስጥ ይዞራል ማለት ነው ጫፍ ለጫፍ በዚህ ይዞራል ማለት ነው ሙሉ ከተማውን ይገባል እና በትንሽ የጀልባ ላይክ ብዙ ወተር ላይ ራሱ ፈን የሚደረጉ ነገሮች አሉ አንድ ባንድ ላሳያችሁ ብል ላይክ ታይም ራሱ አይበቃኝም ይሄ እንኳን በግሩፕ ቱር የምታረጉበት ቦታ ነው እንደዚህ ጋር የተሰቀያሉ ወርቃ ነበር ብትወርቅ ጥሩ ነበር ቪዲዮ እንደውም አሪፍ ይሆን ነበር አያምርም ሄደው ይሄ ሰውዬ ወክ የሚያደርግበት ቦታ አይ ቲንክ ይሄ የሆነ ነገር እሺ አሁን ደግሞ ማሳያችሁ ሾፑ ቦታ ነው እቃው ምናምን የሚሸጥበት እንደሞል አይነት ቦታ እንሄዳለን ማለት ነው አሁን ሰው እየወጣ ነው ቅድም አይታችኋል በጠዋት ነበር የወጣው አሁን ግን በቱሪስት እየተጨናነቀ ይመጣል ማለት ነው ላይክ ሪከመንድ ማድረጋችሁ በጠዋት እንደኔ አውቃችሁበት በጠዋት መምጣት ነው እዚህ አካባቢ አንድ ሞል አለ ዌስትጌት ሞል የሚባል አለ ሁሉንም እቃ እዛ ታገኛላችሁ
ጫማ ምናምን ይሄ ውድ የሚባሉት በሺ ምናምን የሚገዙ ልብሶች ምናምን እዚህ ይገኛል ማለት ነው። ፊት ለፊት ላይ የምታዩት እዛ ጋር ሄደን እናያለን ማለት ነው። ያው እዚህ አካባቢ እኔ እንጃ እኔ ራሱ ማላቃቸው ማርካቸውን ማላቃቸው ልብስ ቤቶች ምናምን አሉ። እሺ ምግብ ቤት ምናምን አለ። ይሄ ሰፈር ደግሞ ለየት ይላል ቫይቡ ምናምን። የሚገርማችሁ እዚህ አጠገብ ደግሞ ካስትል አለ። ሁለቱን አሳያችሁና አሁን እያጋባደርን ነው ቪዲዮአችንን። ተከመኝ ቀኑ ሙሉ እግዚአብሔርን እንዴ አያልቅም። የማያልቅ ቦታ ነው። ላይክ አንድ ሳምንት ይፈጅብኛል አንድ ባንድ ላሳያችሁ ብል ማለት ነው። Tiago, what are you saying about you good, my brother? You good? You good? Yeah. I'm good. What are you doing now? What's this? What's this? I don't know. I'm doing some own የምንገባበት ቦታ። እሺ ይሄ ዌስትጌት እንትን ነው ማለት ነው። እዚህ የማይሸጥ ነገር የለም እያቻለሁ። እስቲ ገብተን አሳያችኋለሁ። እሺ ይሄው ልብስ ቤቶች ናቸው። እኔ መቼም ውስጥ ገባን እንደማትሉኝ አውቃለሁ። ምክንያቱም ልብስ ቤቶቹ ሽቶ ቤት ምናምን ኤችም ዛራ ቤት ምናምን የሆነ ፐርፊውም ምናምን የሚሸጥበት በቃ ብር ይዛችሁ ሾፒንግ ከፈለጋችሁ አንድ ቦታ ላይ ደግሞ ሁሉም ብዙ ቦታ አለ። ግን እዚህ ጋር ላይክ ሁሉም አንድ ላይ ነው የምታገኙት ምናምን። ዛራ አለላችሁ እዚህ ጋር በቃ የሆነ ለጄዲ ምናምን ላይክ አሉ የሚባሉ ዩኒክ የሆኑ ሾፒንጎች እዚህ አሉ። ያ እንደምታዩ እዚህ ጋር ደግሞ ቫይብ የሚያረግ ሰው ቫይቡ ሾፕ የሚያረግ ሰው ምናምን ነው። ያው ሀበሻ አታገኙ፣ ሀበሻ የለም። ማንጎ የሚልም ብራንድ አለ ይገርማል። እኔ እውነት አላውቅም። እዚህ ጋር ደግሞ የሆነ የቻይኖች ምናምን ነው። በእርግጠኝነት እዚህ ርካሽ ነው የሚሆነው። አያምርም? እንትኑ ብቻ ራሱ ላይ ሙሉ ሁሉ ነገር አንድ ላይ ነው የምታገኙት። እዚህ ጋር ደግሞ እንትን የሚጫወትም አለ ቫዮሊን። ያ ከስርም ከላይም ነው። ያው እዛ ጋር ደግሞ አብዛኛው ህዝብ ጫማና ልብስ የሚገዛበት ጄዲ ማለት ነው፣ የስፖርት ልብስ ምናምን የሚገዛበት። በዚህ በኩል ደግሞ ወደ ሌላ መውጫ ሊፍት አለው። በዚህ በኩል እንውጣ። የሆነ ደስ የሚሉ ቦታዎች ምናምን አሉ። ወደዚህ ብንሄድ ላይክ እኔ እንጃ ምንድን ነው የምናገኘው። እስቲ ዝም ብለን እንሂድና መጀመሪያ እንደምታዩት ደግሞ እዚህ ከተማ በቃ ወጣቶች ምናምን ነው የሚገኙት። የወጣቶች የተማሪዎች ከተማ ነው። ቦስ ምናምን አለ። ያቺ ቦስ ከስር ያሉት ማለት ነው በጣም ውድ የሆኑ እንትኖች ነው ያሉት። በተለይ የታለቀ የሆነ ቤት አለ ወይ ታሳያችኋለሁ። የሆነ ቤት በቃ ብሩ ማለት ነው እኔ አንድ ቀን ውስጥ ገብቼ ደግሞ እሰራላችኋለሁ። ላይ ከምታስቡት በላይ ውድ ነው። እዛ ያሉት ልብሶች ማለት ነው መንካት ራሱ ከባድ ነው ከምነግራችሁ በላይ። ይሄ ቤት ማለት ነው አያችሁ፣ ላይክ ውስጥ ገብቼ ምናምን በደንብ ቪዲዮ እሰራላችኋለሁ። እዚህ በጣም ውድ ልብሶች ምናምን ነው፣ ጉቺ ምናምን ያለው። እሺ እዚህ ጋር ደግሞ ፕሪማርክ አለ። ይሄ በጣም ርካሽ ምናምን ልብስ፣ እውነት ለመናገር እኔ ልብስ ከዚህ ገዝቼ አላውቅም፣ ግን በጣም የሌለ ብዙ ልብስ አለ። ርካሽ ናቸው ምናምን። ሞሉ እንደምታዩት ነው። አጨርሱት ብትዞሩ። ወደዛ ውስጥ ደግሞ ብትገቡ ሌላ ተአምር ነው ያለው ምናምን። እኛ ግን
እስቲ ዝም ብለን ወደ ላይ ወጥተን እንትኑ የሞሉን ሬስቶራንቶች ምናምን ላሳያችሁ። ከዛ በኋላ ካስትሉን አሳያችኋለሁ፣ ፓርኩን አሳያችኋለሁ ምናምን በቃ የተወሰነ አሳያችሁና እንትን እናደርጋለን። አሁን ከፍ አድርጌ የማሳያችሁ ደስ አይልም? ላይ ግሪን ቦታው ምናምን ይሄ ሞሉ ላይ ወጥቼ የማሳያችሁ ግሪን ቦታው ማለት ነው። እስቲ ሬዲ ናችሁ ፓርኩን ለማየት? የመጨረሻ ወደ ማገባደጃ ቪዲዮአችን እየደረስን ነው። ፓርኩ ምን እንደሚመስል ላሳያችሁ። ፓርኩ ይሄ ከተማ መሃል ነው የሚገኘው። እንደ ድሎ ነው። ሰው ራሱ ዛሬ ብዙ የለም። አያምርም? ፓርኩ በጣም ትልቅ ነው ከምነግራችሁ በላይ ማለት ነው። እና ይሄን የመሰለ ፓርክ ከተማ መሃል ነው ያለው። እስቲ አንዳንድ ነገር ልበላችሁ። በዛውም ስለ ኦክስፎርድ ወክ እያደረግን ፓርኩን እያሳያችሁ ማለት ነው። ኦክስፎርድ ዛሬ ያሳያችሁ ቦታ ሜን የሚባል ቦታ ነው ያሳያችሁ። ከዚህ የሚበልጥ በጣም የሚያምር ቦታዎች አሉ። ላይክ ቦታ ብቻ ሳይሆን ወደ ትሬን ስቴሽኑ አለ። አክቲቪቲ ያላሳያችሁ አክቲቪቲ አለ። ላይክ ቦሊንግ፣ ጎልፍ፣ ሲኒማ ያሉባቸው ቦታዎች፣ ቤቶች፣ በቃ ሌክዠሪ ቤቶች፣ ሀብታሞች ምናምን የሚኖሩበት ቦታ በጣም ደስ የሚል አለ። እኔ በትንሹ ሜን ቦታ ነው ያሳያችሁ። ላይክ ስዊሚንግ ያለበት ቦታ በቃ ብዙ ነገር ነውና ውስጡን በደንብ አላሳያችሁም። በጣም ደከመኝ ከጧት ጀምሬ ነው እስካሁን። እንደምታዩት ወይዘሩም የሚያስጠላ ወይዘር ነው ዛሬ። ያው እንግዲህ የውጭ ሀገር ወይዘር ይሄ ነው እና እንዳላችሁ ተስፋ አደርጋለሁ። ሰብስክራይብ ማድረግ ደግሞ እንዳረሱ። ዩቲዩብን ቀጣይ ቪዲዮ የምንገናኘው በሌላ የዩኬ ከተማ ነው፣ ወይ ለንደን ወይ ማንቸስተር ወይ ደግሞ ወደ ስኮትላንድ ምናምን ሁሉንም አሪፍ ቦታ አሳያችኋለሁ ማለት ነው። ሞደርን የሆነ ከተማ ደግሞ ቀጣይ ላይ አሳያችኋለሁ። ሰብስክራይብ ላይክ ማድረግ እንዳረሱ። ይሄ ፓርክ እንግዲህ ምንም ቃላት የለኝም። ፊት ለፊቱ ምንድነው ያለ? ከተማው የታለ? ከተማው አይታይም ለምትሉ ሰዎች ደግሞ ከተማውን አሳያችኋለሁ። ይሄ እንደምታዩ ነው። እዚህ ጋር ያጁ በቀጥታ የለውም። ላይክ በዛ ጀርባ ራሱ እንደዛ ነው። በቃ በጣም ትልቅ የሆነ ማለት ነው። ላይክ ከተማው ደግሞ እዛ ጫፍ ዳገት ላይ በሆነ አሳያችሁ ነበር። አያችሁ ከተማው ከዚህ ብዙም አይርቅም።